ታክሲ ውስጥ ሁለት ሰው ነው መቀመጫ አብዛኛው ታክሲ ያለው ከመጨረሻ ወንበር ውጪ ጋቢናን ጨምሮ ሶስት ሰው ይጭኑልሻል ባለ ታክሲዎቹ ለምን ለራሳቸው ይሄ ብዙ ሰው ስግብግብ ሆኖ ምናምን ይላል አይደለም ሰልፍ ላይ ብዙ ሰው ስለሚኖር ለምን ጠበብ ያረግና አስቀምጠን ቦታው ላይ አናደርስም ከሚል ሐሳብ መንገድ ላይ ትራፊኮች ያስቆሟቸውና ትርፍን ይጫንከው ይላሉ ሁለት ሰው እኔ በጣም እረበሻለሁ እኔን ነገር ሳስብ ሁለት ሰው መቀመጫ ላይ ሶስት ሰው ጭኖ ሶስተኛው ሰው እኔ በሆንስ ብዬ አስባለሁ ብዙ ጊዜ ሶስተኛ ትርፍ ነው የጫንከው እና ትቀጣለህ የሰው ትርፍ አለ የሰው ልጅ ትርፍ ይባላል ፈጣሪ እኮ ሁላችንም በአንድ አምሳል ነው የፈጠረን ገብቶሻል ብድግ ብሎ መጥቶ አስቆሟቸው እንዲህ ብሎ ትርፍ ሰው ነው የጫንከው እኔ አሁን አንድ ቀን ትርፍ ነሽ ወራጃለኝ ረዳቱ ይታይሽ የሚያውቀው ነገር አለ ስላንቺ ከብሻል እዛ ጋር ብድግ ብሎ ትርፍ ሰው ነው ሲልሽ ባክግራውንድሽን ያውቃል ወይ ነው ስልሽ ያውቅሻል ወይ ነው ንቀት ካልሆነ ቴንክ ዩ በጣም ዲስሪስፔክት ነው የሚያረጉን ትርፍ ይባላል ወይ የሰው ልጅ ሌላ አይደለም እኮ እኔ አላውቅም ስለ እንስሳ ምናምን ንግባ ካልሽ እንገባለን እዚሁ የሰው ልጅ ላይ እናቁም ካልሽ ግን ትርፍ ይባላል ቤተሰብ እንኳን አሁን አንዳንዴ 12 ልጅ ምናምን ይኖራል ቤት ውስጥ 12ኛው ትርፍ ነው ይባላል አይባል 13 ትርፍ ይባላል እሱ አይባል እኔም ብለው የኮንተንት ድርቀት እኮ ነው በነገራችን ላይ አሁን የኮንተንት ነው ዩቲዩብ ላይ በጣም ሆስት እየተደረገ በዚህ ሁሉ ሴቲንግ መብራት ባክኑ ማይክሮፎን ባክኑ ጊዜ ባክኑ በነገራችን ላይ ጠያቂዋም መላሿም የምድራችን ገልቱ የመጨረሻ ምንም ጉዳይ የሌለው ጉዳይ በቃ የሚቀርበውና አሁን ይሄን ዩቲዩብ ኮንቴንት ክሬተር ነን ምናምን ያላችሁ አሁን አንቺ ስለምንድን ያወራሻለሽ ግን እንደው በእግዚአብሔር ትርፍ ነሻው ትርፍ ግልጽ አይደል እንዴ ጭነት ህግ አለው ሁሉም ጭነት ህግ አለው 50 ኩንታል መጭን 50 ኩንታል ነው 51ኛው ኩንታል ትርፍ ጭነት ነው የሰው ልጅ መኪና ላይ ሲጫን ጭነት ነው በነገራችን ላይ የሰው ልጅ ወደ እግዚአብሔር ገባሽ ቀጥታ እግዚአብሔር አምሳል ከዚህ ጋር ምን አገናኘው አሁን እግዚአብሔር አምሳል ማለት አዳለ በቀል ይታለፋል እንደዚህ አይነት በጣም ደረቅና ቬን ባዶ የሆነ ኮንተንት ግን በየቦታው ጋር ታያለሽ ቆመሽ ትሄጃለሽ አሁን አንቺ የሆነ ቦታ ጋር ሆስት ተደረግሽ ኢንተርቪው ሰጠሽ እና 13 ልጅ ያለው ሰው ትርፍ ነው እንትን ሰው የትራፊክ ህግ አለ እናቴ የትራፊክ ህግ አዲስ አበባ ከተማ ውስጥ እሱንም እግዚአብሔር አድሮም በተከበረ እንደው የሚያከብረው ሰው በተገኘ 11 ሰው 12 ሰው ዋቴቨር 19 ሰው ሩል ነው ታክሲ ውስጥ ይጫናል 19 ሰው ከዛ በላይ ተጠጋግተሽ እንድትቀመጪ አይደለም የተሰራው መኪና ነው ማሽን ነው ይሄን በማለቴ በጣም አዝናለሁ ሆ አሁን እንትን ያልሽው ነገር ሰው ተመሳሳይልሽ ልብስ ለብሰሽ ሳይውሽ ምታወሪው ነገር በጣም የመጨረሻ የወረደ ነገር ነው ከዚህ ጀርባ ያለው ነገር እኮ ነው ኃጢያት ነው ያላወራችሁ ምን ችግር አለው ብትል አሁን ይሄ ከምንም ጋር አይገናኝ እና ምንድነው እንደ ልባችን እንሳፈር ነው እንፈጅ ነው በዚህ ለራሱ ማርሹ በቀኝ ሲሉት በግራሚ ከአዲስ አበባ ታክሲ የመካኒካልና እንትን እዚህ የአውቶሞቲቭ መማሪያ ቢመስል ማርሽ በአይነታ አለ ላይቭ ሲገባ በቃ አልገባ አውጣው ምትለው እንዲህ አይነት መኪና ላይ ትርፍ ተጨነሽ ልፈጁን አስባችሁ ነው ያው እናንተ ተያይዛችሁ አሁን ሃይማኖት እግዚአብሔር ይፈጠር ኢሞሽናል አድርገሻል እኔን በምን ተጣልተሽ ነው በዚህ አጋጣሚ ማልቀስ የምፈልጊው ነገር አለ የኛ ጓደኛ እንደው እስቲ አንዴ ወጣት ለቅሶ ፈልጉልኛል እውነቱን እኮ ከፍቶኛል ማለቅሰበት የሆነ ወጣት የሞት ያው ሽማግሌ ከሆነ የመንሰፍሰፍ ሌቭል ይቀንሳልና ወጣ የተቀጨ እንደው መኪና የገጨው ፈልጉልኝ ዮሴፍ በር ላይ ልቁም ያለኩ ሰበብ ፈልጎ በቃ ወይ ወንድሜ መከፋት አለው ውስጡ ኮሽታ ካለብሽ ተናገሪ አትቀላምጂ ምን ትላለች እንደው